የመጽሐፍ ቅዱስ ዕውቀቶ ምን ያህል ነው? ዛሬ 50 እውነት ወይም ሐሰት ጥያቄዎችን አዘጋጅተናል። ጥያቄዎቹ ቀላል ቢመስሉም ብዙዎቹ ሊያሳስቱ ይችላሉ። ከ50ው ስንቱን በትክክል ይመልሱ ይሆን? የእግዚአብሔርን ቃል እያሰብን ዕውቀታችንን የምናድስበት መንፈሳዊ ጉዞ አሁኑኑ ይጀምራል። ዝግጁ ከሆኑ ወደ መጀመሪያው ጥያቄ። ጌታችን ኢየሱስ ክርስቶስ የተወለደው በቤተልሔም ነው። መልሱ እውነት። የመጀመሪያው ሰው አዳም ይባላል። መልሱ እውነት። ሙሴ እስራኤላውያንን ከግብፅ ባርነት አውጥቷቸዋል። መልሱ እውነት። ኖህ ከመርከብ የሰራው የጥፋት ውሃ ለመዳን ነው። መልሱ እውነት። ዮናስ በአንበሳ ጉድጓድ ውስጥ ለ3 ቀናት ቆይቷል። መልሱ ሐሰት። መዝሙረ ዳዊት የተጻፈው በንጉሥ ሰለሞን ነው። መልሱ ሐሰት። አብርሃም የይስሐቅ አባት ነው። መልሱ እውነት። ቃየል ወንድሙን አቤልን ገድሎታል። መልሱ እውነት። ጌታችን በቃና ዘገሊላ ውሃውን ወደ ወይን ቀይሯል። መልሱ እውነት። መጽሐፍ ቅዱስ በሁለት ታላላቅ ክፍሎች በብሉይና ሐዲስ ይከፈላል። መልሱ እውነት። ሳምሶን ኃይሉ ያለው በልብሱ ላይ ነበር። መልሱ ሐሰት። ዳዊት ጎልያድን የገደለው በወንጭፍ እና በድንጋይ ነው። መልሱ እውነት። ጌታችን የተሰቀለው በደብረ ዘይት ተራራ ላይ ነው። መልሱ ሐሰት። ይሁዳ ጌታን አሳልፎ የሰጠው በ30 ብር ነው። መልሱ እውነት። ጴጥሮስ ጌታን 3 ጊዜ ካደው። መልሱ እውነት። የመጀመሪያው የመጽሐፍ ቅዱስ ኦሪት ዘፍጥረት ይባላል። መልሱ እውነት። የመጨረሻው መጽሐፍ ራእየ ዮሐንስ ነው። መልሱ እውነት። ኤልያስ በእሳት ሰረገላ ወደ ሰማይ ወጣ። መልሱ እውነት። እስጢፋኖስ የመጀመሪያው ክርስቲያን ሰማዕት ነው። መልሱ እውነት። ጌታችን በ3ኛው ቀን ከሙት ተለይቶ ተነስቷል። መልሱ እውነት። ዮሴፍ በወንድሞቹ ተሽጦ ወደ ግብፅ ወረደ። መልሱ እውነት። የጌታችን ደቀ መዛሙርት ቁጥር 10 ነበር። መልሱ ሐሰት። ሰዶም እና ገሞራ በእሳት ጠፍተዋል። መልሱ እውነት። የሎጥ ሚስት ወደ ኋላ ስላየች የጨው አምድ ሆነች። መልሱ እውነት። ኢያሱ የኢያሪኮን ቅጥር አፍርሷል። መልሱ እውነት። ሳኦል የእስራኤል የመጀመሪያ ንጉሥ ነው። መልሱ እውነት። እስራኤላውያን በምድረ በዳ ለ40 ዓመታት ተጉዘዋል። መልሱ እውነት። ጌታችን በባህር ላይ ተራምዷል። መልሱ እውነት። ማቴዎስ ቀድሞ ቀራጭ ወይም ታክስ ሰብሳቢ ነበር። መልሱ እውነት። ያዕቆብና ኤሳው መንታ ወንድማማቾች ናቸው። መልሱ እውነት። ጌታችን 5000 ሰዎችን በ5 እንጀራና በ2 ዓሣ መገበ። መልሱ እውነት። መንፈስ ቅዱስ በሐዋርያት ላይ የወረደው በጴንጤቆስጤ ቀን ነው። መልሱ እውነት። ዮሐንስ ወንጌላዊ የተወደደ ደቀ መዝሙር ይባል ነበር። መልሱ እውነት። ሰሎሞን እጅግ ጥበበኛ ንጉሥ ነበር። መልሱ እውነት። ዳንኤል በአንበሳ ጉድጓድ ውስጥ በእግዚአብሔር ተጠብቋል። መልሱ እውነት። ሙሴ 10ቱ ትእዛዛትን የተቀበለው በሲና ተራራ ነው። መልሱ እውነት።
ቃየልና አቤል የአዳምና የሔዋን ልጆች ናቸው። መልሱ እውነት። ኖህ 3 ልጆች ነበሩት፣ ሴም፣ ካም፣ ያፌት። መልሱ እውነት። ዮሐንስ መጥምቅ ጌታን በዮርዳኖስ ወንዝ አጠመቀው። መልሱ እውነት። የሳሙኤል ገና በልጅነቱ በቤተ መቅደስ ያገለግል ነበር። መልሱ እውነት። ሐዋርያው ጳውሎስ ቀድሞ ክርስቲያኖችን ያሳድድ ነበር። መልሱ እውነት። ጌታችን ወደ ሰማይ ያረገው በደብረ ዘይት ተራራ ነው። መልሱ እውነት። ሔዋን የተፈጠረችው ከአዳም ጎን ነው። መልሱ እውነት። መጽሐፍ ቅዱስ የሚጀምረው በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ በሚል ነው። መልሱ እውነት። አልዓዛር ከሞተ በኋላ በጌታ ቃል አልተነሳም። መልሱ ሐሰት። ጌታችን ኢየሱስ ክርስቶስ ዳግመኛ ለፍርድ ይመጣል። መልሱ እውነት። ማርያም መግደላዊት ትንሣኤውን መጀመሪያ ካዩት አንዷ ናት። መልሱ እውነት። ሰሎሞን ለጌታ የመጀመሪያውን ቤተ መቅደስ ሰርቷል። መልሱ እውነት። ዮናስ በዓሣ ሆድ ውስጥ 3 ቀንና ሌሊት ቆይቷል። መልሱ እውነት። መጽሐፍ ቅዱስ የእግዚአብሔር ቃል ነው። መልሱ እውነት።